ምን ሀና ቆይ በምን አወቀች እሷ? ሰላም ምን ሆነሻል? እባክህ ጉድ ሆነናል። ቆይ ምን ተፈጥሮ ነው? እርግብ ምን እንደሆነች አላውቅም። እኔና ሀና ግን ጉድ ሆነናል። ምን ነው ተጣላችሁ እንዴ? መጣላትማ በስንት ጣሙ። ሰላም እስቲ ነገሩን ግልጽ አድርጊልኝ። እርግብ እህታችን አይደለች ማለት? እርግብ ሀሴት አይደለች። ምን? ቆይ እንዴት? ሀና ነች የነገረችኝ። ሀና ቆይ በምን አወቀች እሷ? ኧረ ተወኝ ወንድሜ፣ ዘንድሮማ ለጉድ ነው ያስቀመጠን። ይሄ እኮ በጣም የሚያስደነግጥ ነገር ነው። ገና የሚያስደነግጠውን ነገር መች ነገርኩና? እንዴ ጭራሽ ሌላም አለ? አልሰማኝ ግባ በለው አለች እማዬ። ዋናውን ነገር መች ሰማኸውና? እስኪ ንገሪኝ፣ እሱ ደግሞ ምንድነው? ምን ሆነሻል ሰላሜ? ሀሴት ሀና ነች። ምን? ሰላም ምርሽን ነው? የምርሽ ነው አይደል እያወራሽ ያለው? አዎ ምናሴ፣ አሁን እማዬ እንዳይሰሙ ቁጭ በልና ነው። ሀና እርግብ ያሳየቻችሁ ፎቶና መስቀል የልጅነቴ ነው ሰርቃኝ ነው አለች። ቆይ እንዴት ሊሆን ይችላል ይሄ? እሱን እንኳን አላውቅም፣ ግን ሀና እያለች ያለችው እርግብ የነገረቻችሁ ታሪክ ሁሉ የኔ ነው፣ እሷ ዋሽታችኋለች እያለች ነው። እንዴት? ቆይ ሀናና እርግብ ይተዋወቃሉ? አንተዋወቅም ነው ያለችኝ፣ ግን ነገሩ ሁሉ ግራ የገባው ነው። እኔ ይህንን አላምንም። ሀና እኮ ረጅም ጊዜ እኛ ቤት ነበረች፣ እስካሁን ይህንን ነግራኝ አታውቅም። እሱን አላውቅም፣ ግን ነገሩ ሁሉ እኔንም አልገባኝም። ወይኔ አምላኬ፣ ምን አይነት ጣጣ ነው? እሺ አሁን ምንድን ነው የምናደርገው? እኔ አላውቅም ሰላሜ፣ ምን እንደምናደርግ ምንም አላውቅም። እሺ እንዳይመ ተረጋጋ። አባት ተነሳም እንዴ? አልነሳም። ምን ሆነሃል? ምንም አልሆንኩ። እኔን ሀና ነው ያልከኝ? ታዲያ ሌላ ስም አለሽ እኮ። እኔን ሀና? አሁን ለምን አትሄጂም? እሺ ይሁን፣ ግን አንተም ሐኪም ቤት መሄድ እንዳለብህ እንዳትረሳሽ። መኖር ስለማልፈልግ ውይ ምን አይነት ጣጣ ነው አሁንስ? ቆይ ግን ሀና ያለችሽ ነገር ትክክል ነው እንዴ? ምን ለማለት ፈልጋ ነው? ምናልባት ተሳስተሽ እንዳይሆን ብዬ እኮ ነው። መስቀሉና ፎቶ ከሷ የተሰረቀ እንደሆነና መኝታ ቤት ያለው የሀሴት ፎቶ እሷ እንደሆነ ጭምር ነው የነገረች። ቆይ እንዴት? ይሄን ያህል ጊዜ እኮ ከኛ ጋር ስትኖር አንድም ቀን የሆነ ምልክት አላየንም። እሱን እኔ ምንም አላውቅም፣ ግን ደግሞ ሀና ጋርም እውነት ያለ ይመስለኛል። አንተ ግን ሀና የምትዋሽ ይመስላል። አላውቅም፣ ምናልባት አባቷ ስለታመሙ ችግር ፈጥሮባት አድርጎ ይሁን።